ዝሙት የሚሰራ ሰው በዱንያም በአኸራም ወራዳ ነው አሉና ሙእሚናኖች ጀነት ሲገቡ በክብር እንዲገቡ ሲደረግ እሱ ጀሃነም ሲወርድ በኖርማል አወራረድ እንኳን እንዲወርድ አይደረግም በውርደት እንዲወርድ ነው ወደ ጀሃነም የሚደረገው ከዚያም ከዛ የከፋው ደግሞ ጀሃነም ላይ የሰራው ስራው ሲቀጣ ሙእሚናኖች ሌሎችም ጀሃነም ውስጥም ያሉ ሰዎች ይሄ ዝሙታኖች ቅጣት ነው ተብሎ እንዲታይ ያደርጋል የቂያም ነብዩ ሰለላሁ ዐለይሂ ወሰለም ለሚዕራጅ ወጥቶለት አይተዋል አይደለ ሰው ፊታቸውን በነሐስ የሚባጭሩ ምናምን ይሄ ምንድነው ብዬ ጠየቅኳሉ ጅብሪል ዝሙታሞች የቂያም ማለታ ራሳቸውን በዚህ መልኩ ነው የሚቀጡት የነሱ ማሳያ ነው ብለዋል ሌላ እንኳን ቀጫ ይሰጣቸውም ራሳቸውን ነው የሚቀጡት ለምንድነው መላ ሰውነታቸው እንደዛ የሚያደርጉት በዝሙቱ መላ ሰውነታቸው ስለረካ በቅጣቱም መላ ሰውነታቸው እንዲረካ ነው አለ